السلام عليكم ورحمة الله وبركاته. ወንድሞችና እህቶች ዛሬ አንዲት አጠር ያለች መልእክት ነው ይዤ የመጣሁት። ምክንያቱም ብዙዎቻችን እየዘነጋን ያለ ነው። ምንድነው የዘነጋነው? አላህ እንደሚያየን ዘንግተናል። እንደሚያየን ባንዘነጋ እንኳን እንደሚጠይቀን ዘንግተናል። ዛሬ ማዕሲያን ለመስራት ከማንኛውም ጊዜ በበለጠ መልኩ ሁኔታዎች ተስፋፍተዋል። እንደምታዩት የኢንተርኔት ኦፕሽኖች በጣም ብዙ ናቸው። ዩቲዩብ አለ፣ ፌስቡክ አለ፣ ድረገጾች አሉ፣ ሌሎችም አሉ። ከሚያሰራጩት ኸይር የበለጠ የሚያሰራጩት ፈሳድ ይበዛል። ይሄ ይታወቃል። ሙዚቃው ስሙን ለመጥቀስ የሚዘገንነው የፈሳድ አይነት እዚያ ቦታ ላይ አለ። በገሃዱ ዓለም ከምታየው የበለጠ ማለት ነው። እዚያ ላይ ደግሞ ብዙ ሙስሊም ወጣቶችም ጭምር ተዘፍቀው ይታያሉ። የሙዚቃ አድናቆት የሚጽፈው የእስልምና ስም የያዘ አፕሪሼት አደርጋለሁ ብሎ እንትን የሚለው አንዳንዴ ሂጃብ የለበሰችው የዲን ሽዓር ያለው የዲን ሰው መስሎ እዛ ቦታ ላይ አለ። እውነት እናውራ ካል በሞባይላችሁ ውስጥ ስንት ፈሳድ አለ? ራሳችሁን ጠይቁ እስቲ። ሰው ፊት ደህና ሰው ለመምሰል ገለል ሲሉ ደግሞ መጥፎ ሰው ሆኖ መገኘት፣ ይሄ በጣም ከባድ ነው። ከባድ ወንጀል ነው። አላህን ነው ማፈር የሚገባህ እንጂ ሰውን አይደለም። እንደውም ሰው ጋር ሲቀላቀሉ ዑለማዎችና ዱዓቶችንም ጭምር የሚተቹ የሚዘልፉ ሰዎች ለብቻቸው ግን ተራ ሙስሊም ሊሰራው የማይታሰብ የሆነ ነገር የሚሰሩ አሉ። በእነዚሁ በኢንተርኔት አማራጮች አላህ የማያይበት ቦታ የለም። يستخفون من الناس ولا يستخفون من الله። ከሰው ይደበቃሉ፣ ከአላህ ግን መደበቅ አይቻልም። አይንህ የሰራቸውን አላህ አያይም እንዴ? ነብዩ ሰለላሁ ዐለይሂ ወሰለም በቡኻሪ በተዘገበ ሐዲስ كتب على ابن آدم حظه من الزنا أدرك ذلك لا محالة። በአደም ልጅ ላይ ከዚና ድርሻው ተጽፎበታል። ይሄን ነገር ምንም ጥርጣሬ የለውም፣ ይደርስበታል። فالعين تزني وزناها النظر። አይን ዝሙት ትሰራለች። ግድብልት ብቻ አይደለም፣ የአይን የዝና ድርሻዋ ማየት ነው። እርቃን የሆነን አካል ካየህ፣ ለዚያውም በሙዚቃ ታጅቦ በተለያዩ ሐረካት ታጅቦ ይሄን ካየህ በቂ ዝና ሰርታለች አይን። ወልየዱ ተዝኒ ወዚናሃ አልበጥሽ አሉ። እጅም ዚና ትሰራለች፣ የእሷ ደግሞ ዚና መጨበጥ ነው። ሰላም ይሉታል ሰዎች። ይሄ ሰላም አይደለም፣ ከአላህ ጋር ጦርነት መቅጠም ማለት ነው፣ የማታሸንፈው አካል ጋር። እግር ዚና ትሰራለች፣ የእሷ ዚና ደግሞ መራመድ ነው። ከዚህ በኋላ ብልት ወይ ተግባራዊ ያደርገዋል ወይ አያደርገውም አሉ። ወልፈርጁ ይሰድቁ ذلك አው ይከذبه። ግን ሰውየው ድርሻውን አንስቷል። አሁን የበዛው የአይን ዚና ነው። ውጭም ላይ እርቃን የሆኑ አካላትን ማየት ተለምዷል። ይሄ እንግዲህ ከአቅማችን በላይ ነው፣ እኛ እናስቆመው ልንል እንችላለን። በኢንተርኔት የሚለቀቀውን ፈሳድ ለማየት ያስገደደህ ምንድን ነው? ኢላ ቂለቱ ኢማን፣ የኢማን መመንመን፣ አላህን ያለ መፍራት። መላኢካዎች እየጻፉብኝ እስቲ ፖሊስ እያየህ ወንጀል ትሰራለህ? ይሄ በገንዘብ ልታታልለው የምትችለው ፖሊስ ነው፣ የዱንያው ፖሊስ። በሆነ ነገር ትደልለዋለህ። የአኺራው ግን እንዲህ አይደለም። እና ይሄ በጣም ከባድ ነገር ነው።
በሚያሳዝን ሁኔታ የዕልም ቦታዎች ላይ ሐለቃ ሲኖር ዳዕዋ ሲኖር ደርስ ሲኖር ሰዎች ሶፉን ከበው በዝተው አታስተውልም፣ አይታይም። ይሄ የፈሳዱ ቦታ ላይ ግን ሁሉም አለ። ምንድነው የነካን? ቂያማ እየቀረበ ነው። اقتربت الساعة اقترب للناس حسابهم وهم في غفلة معرضون ሰዎች ሂሳብ የሚደረጉበት ጊዜ ቀረበ፣ እነሱ በመዘንጋት ውስጥ ችላ ብለው ፊታቸውን ወደ መጥፎ ነገር አዙረው ይስተዋላሉ ብሎ አላህ ተችቶታል። እና እስቲ ባካችሁ ወንድሞች እህቶች አላህን አትርሱ። አላህ እንደሚታዘባችሁ አትዘንጉ። ይሄ ለጊዜው ያስደስተናል ብለን የምንቀመጥበት ነገር ይሄ ፋሒሻ ለነገ ቀብራችንን የሚያጠብብን ነገር ነው። ኢተቁላህ ተባረከ ወተዓላ አላሁ ተዓላን ፍሩ። ይሄ አደባባይ ምስጢር ሆኗል። ፈሳድ ነገር አይንህ ሲጣዥ ሸሽተህ ጥለህ መሄድ ነው የሚጠበቅብህ። የኸይርም አማራጮች አሉ። ኸይር ለፈለገ ሰው ማዳመጥም ማየትም የምትችለው ነገር። ስለዚህ እችን መልእክት ለማስተላለፍ ፈልጌ ነው። አጭር መልእክት። አላህ ስብሓነሁ ወተዓላን እንፍራ፣ እንጠንቀቅ። ኢማናችንን የሚሸረሽር ይሄ ፈሳድ ወስዶ ሲያበቃ ወደ ኩፍር ነው የሚስብህ። ምክንያቱም ፈሳድ ላይ ያሉ ሰዎች በሙሉ ካፊሮች ናቸው። አንተ ከነሱ ጋር ነው የምትሆነው። የውመል ቂያማም ከነሱ ጋር ነው የምትቀሰቀሰው። ወቅ አላህን መሸወድ አይቻልም። ነቢዩ ሰለላሁ ዐለይሂ ወሰለም ነግረውናል። ቁርአን ነግሮናል። እሕሹሩ አለዚነ ظለሙ ወአዝዋጀሁም ነው የሚለው። እነዛም በደለኞችንና ጓደኞቻቸውን አብራችሁ ቀስቅሷቸው። የውመ ነድዑ ኩለ ኡናሲን ቢኢማሚሂም። የአንድ ሙዚቀኛ አድናቂና አጃቢ ከሆንክ ከዛ ሰው ጋር ነህ አንተ። የአንድ ዘፋኝ የአንድ ደግሞ የፋሒሻ ሰው አድናቂ ከሆንክ እሱን የምትከታተል ከሆንክ ሁወ ኢማሙከ የውመል ቂያማ። የቂያማ ዕለት የአንተ ኢማም እሱ ነው። አላህ በቁርአኑ የውመ ነድዑ ኩለ ኡናሲን ቢኢማሚሂም ነው የሚለው። እያንዳንዱ ሰው በመሪዎቻቸው ነው የሚጠሩት። ነቢዩን አርአያ ካላደረግ፣ ሰሓቦቻቸውን ካልተከተልክ፣ ቁርአንና ሱናን ካልያዝክ፣ የምታደንቀው የምታጅበው እነዚህን ከሆነ እስቲ እኔ እንደው አንድ ራሳችሁን የምትፈትኑበት ነገር ልስጣችሁ ሳላስረዝም። በሞባይሎቻችሁ በኮምፒውተሮቻችሁ ላይ ፈሳድ አዘል ዶክመንቶች ካሉ፣ ሙዚቃዎች፣ ጭፈራዎች፣ ሌሎች ካሉ ድሊት አድርጓቸው ውስጥ የእናንተን ኢማንና ጥንካሬ በዚህ ፈትኑት። ሰርዘው። በዛ ቦታ አንተን የሚመክር ነገር ተካ፣ አንቺን የሚመክር ነገር ተኪ። አለዛ ነገ ትቆጩበታላችሁ። መልእክቴን አድርሻለሁ። አላሁማ ፈሽሀድ። ወሰላሙ ዐለይኩም